ሰበር ዜና በትግራይ ዛሬም እጅግ አውዳሚ የተባለ የድሮን ጥቃት በጦር መሳሪያ ክምችት ላይ መፈጸሙ ተነገረ። ይህ በእንዲህ እንዳለ የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በድብቅ ወደ ኤርትራ ማቅናታቸው ተነግሯል። የአዲስ አበባ ከተማ ጉዳይ በአጀንዳ አጣጣሚዎች የተለየ ውሳኔ ሳይሰጥበት እንዲታለፍ መደረጉ ተገለጸ። አሜሪካ በኢራን ላይ የኒኩለር ጦር መሳሪያ የምትጠቀም ከሆነ ተመሳሳይ ምላሽ ትሰጣለች ሲሉ የኢራን የፓርላማ አባል ተናገሩ። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወሳኙን የሆርሙዝ የባሕረ ሰላጤ አዲሱ የአሜሪካ ግዛት ነው ሲሉ ማወጃቸው ተነግሯል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወሳኙን የሆርሙዝ የባሕር ሰርጥ አዲሱ የአሜሪካ ግዛት ነው ሲሉ ማወጃቸው ተነግሯል። የሚሉት ለሰዓቱ የያዝናቸው ወቅታዊ ጉዳይ ሰበር መረጃዎች ናቸው። የተወደዳችሁ የወቅታዊ ጉዳይ አድማጭ ተመልካቾቻችን የከበረ ሰላምታችን ይድረሳችሁ እያልን እነሆ የምሽት ጥንቅራችንን ይዘን ተገኝተናል። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ዜናውን እንድትጀምሩ እየጋበዝኩ አሁን ወደ ሰበር መረጃዎቹ አልፋለሁ። ተከታተሉ። በትግራይ ዛሬም እጅግ አውዳሚ የተባለ የድሮን ጥቃት በጦር መሳሪያ ክምችት ላይ መፈጸሙ ተነገረ። በትግራይ ክልል ማዕመድን አካባቢ በሚገኝ የጦር መሳሪያ ክምችት ላይ ዛሬ ነሐሴ 13 ቀን 2018 ዓ.ም ከባድ የድሮን ጥቃት መፈጸሙ ተገለጸ። ዛሬ ነሐሴ 13 ቀን 2018 ዓ.ም ጠዋት በደቡብ ምስራቅ ትግራይ ዞን ክልተ አውላሎ ወረዳ በሚገኘው ማዕመደን በተባለ አካባቢ በሚገኝ የጦር መሳሪያ ክምችት ላይ ከባድ የድሮን ጥቃት መፈጸሙ ተሰምቷል። ከተገኘው መረጃ ማወቅ እንደተቻለው ጥቃቱ ያነጣጠረው በቦታው ተከማችቶ በነበረ ተተኳሽ ቁሳቁስ ላይ ነው። ጥቃቱ የተፈጸመው መሳሪያዎቹ ከተሳቢ ተሽከርካሪዎች ሳይወርዱና እንቅስቃሴ ሳይጀምሩ እንደሆነ የተገለጸ ሲሆን በጥቃቱ ሳቢያ በቦታው የነበረው የመሳሪያ ክምችት ሙሉ በሙሉ መውደሙ ተመልክቷል። የጦር መሳሪያዎቹ ከውጭ አካላት እየተላኩና ለደህንነት ስጋት የሚዳርጉ እንደነበሩ የደረሱ መረጃዎች ያመለክታሉ። ህወሓት በአካባቢው አዳዲስ ታጣቂዎችን እየመለመለና የጦር መሳሪያዎችን የማከማቸት ሰፊ እንቅስቃሴ እያደረገ እንደሚገኝ ከተገኘው መረጃ ለማወቅ ተችሏል። የፌዴራል መንግሥት አካላት በህዝቡ ላይ ሊደቀን የሚችል ተጨማሪ ጦርነት እንዲሁም የትንኮሳ ስጋትን ለመከላከል ሲባል ቅድመ ጥንቃቄ ባለው መልኩ የቡድኑን የጦር መሳሪያ ክምችቶችን አልሞ የማውደር እርምጃ እየወሰደ እንደሚገኝ ተገልጿል። ከንብረት ውድመቱ ባሻገር በሰው እንዲሁም በሌሎች ቁሳቁሶች ላይ የደረሰው ሙሉ የጉዳት መጠን ለማረጋገጥ አሁንም ተጨማሪ መረጃዎች እየተሰበሰቡ ይገኛሉ። በተያያዘ ዜና የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በድብቅ ወደ ኤርትራ ማቅናታቸው ተነገረ። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በዛላምበሳ በኩል በድብቅ ወደ ኤርትራ ያቀኑ ሲሆን ጉዞው በሚስጥር እንዲደረግ የታሰበ ቢሆንም በአቀባበሉ ላይ በተሳተፉ የኤርትራ አካላት አማካኝነት ጉዳዩ ይፋ መሆኑ ተሰምቷል። ድርጅቱ ህወሓት የጉዞውን መረጃ ሚስጥራዊ አድርጎ ለማስቀረት ጥረት ቢያደርግም የአቀባበሉ ሂደት መረጃ በአደባባይ በመውጣቱ ሚስጥሩ ሊጠበቅ አለመቻሉ ነው የተገለጸው። ዶክተር ደብረጽዮን ገብረ ሚካኤል ድንበር ተሻግሮ ኤርትራ ሲደርሱ በኤርትራ ወገን አቀባበል ተደርጎላቸዋል። ህወሓት በአሁኑ ወቅት ከዓለም አቀፉ ህብረተሰብ በተለይም ከአሜሪካ መንግሥት በኩል ከባድ ማስጠንቀቂያና የዲፕሎማሲ ጫና እየገጠመው እንደሚገኝ ተመልክቷል። ድርጅቱ ከዚህ ቀደም ከያዛቸው የፖለቲካ አቋሞች እንዲሁም ከሚገጥመው ዓለም አቀፍ ጫና ጋር ተያይዞ በከፍተኛ ስጋት ውስጥ እንደሚገኝና ይህ የቅርብ ጊዜ የድብቅ እንቅስቃሴ የዚሁ ማሳያ እንደሆነ ተጠቅሷል። በተያያዘ ዜና በትናንትናው ዕለት በትግራይ እንደርታ ወረዳ የተፈጸመውን የድሮን ጥቃትን ተከትሎ ጥቆማ ሰጥተዋል የተባሉ 6 ሰዎች በህወሓት ኃይሎች ወዳልታወቀ ቦታ መወሰዳቸው ተገለጸ። በትግራይ ክልል ከመቀሌ ከተማ በግምት 12 ኪሎ ሜትር ርቀት ላይ በሚገኘው የእንደርታ ወረዳ ደንዴራ በተባለ መንደር ትላንት ነሐሴ 12 ቀን 2018 ዓ.ም የተፈጸሙትን ተደጋጋሚ የድሮን ጥቃቶችን ተከትሎ የ6 ሰዎች ደብዛ መጥፋቱ ተሰምቷል። የመረጃ ምንጮቹ እንዳመለከቱት ግለሰቦቹ ወዳልታወቀ ቦታ የተወሰዱት ለጥቃቱ አስተኳሽነት ወይንም መረጃ በመስጠት ተጠርጥረዋል በሚል እንደሆነ ነው የተገለጸው። ከተወሰዱት 6 ግለሰቦች መካከል የአራቱ ማንነት የታወቀ ሲሆን እነሱም ወይዘሮ ምሄራ ገብረ መስቀል፣ አቶ ጸጋዬ ፍጹም፣ አቶ ደብሊው ብርሃን ኪንግ እና
አቶ ሃንስ አዲስ መሆናቸው ተነግሯል። የቀሩትን 2 ሰዎች ማንነት ጨምሮ ግለሰቦቹ በአሁኑ ወቅት የት እንደሚገኙና የደረሱበትን ሁኔታ በተመለከተ ተጨማሪ መረጃዎችን ለማረጋገጥ ጥረት እየተደረገ እንደሆነ የተገለጸ ሲሆን አዳዲስ ዝርዝር መረጃዎች እንደደረሱት የሚያቀርብ መሆኑን መሃል ሚዲያ ዘግቧል። በሌላ ዜና የአዲስ አበባ ከተማ ጉዳይ በአጀንዳ አጣጣሚዎች የተለየ ውሳኔ ሳይሰጥበት እንዲታለፍ መደረጉ ተገለጸ። ብሔርን መሠረት ያደረገው የክልሎች አወቃቀር የሕዝብ ቁጥር፣ የልማት አመቺነትና የሕዝብ ፍላጎት ታሳቢ ማድረግ የሚሉ መስፈርቶች ተካተውበት እንዲቀጥሉ የመጨረሻ ምክረ ሐሳብ ቀርቧል። በ500 ቡድን ተመካካሪዎች መግባባት ላይ የተደረሰባቸው ምክረ ሐሳቦች ለማጣጣም የተቋቋመው 120 አባላት ያሉት ቡድን ብሔርን መሠረት ያደረገው የክልሎች አወቃቀር ጠበቅ ያሉ ተጨማሪ መስፈርቶች ተካተውበት ይቀጥል ማለቱ ተሰምቷል። በዚህም የሕዝብ ቁጥር፣ የልማት አመቺነትና የሕዝብ ፍላጎት ታሳቢ ማድረግ የሚሉ ጠንካራ መስፈርቶች መቀመጣቸው ተነግሯል። የፌዴራል ከተሞች አጀንዳ ተወያይ የሆኑ አንድ ተሳታፊ ለሪፖርተር እንደገለጹት የአዲስ አበባ ከተማ ጉዳይ በአጀንዳ አጣጣሚዎች የተለየ ውሳኔ አልተሰጠበትም በሚል እንደታለፈ መግለጹን ተናግረዋል። አዲስ አበባ የፌዴራል መንግሥት አካልና ዋና መቀመጫ አዲስ አበባ የኦሮሚያ ክልል ዋና መቀመጫ እንድትሆን ይህን ሕገ መንግሥታዊ ዕውቅና ይሰጠው የሚሉ 2 ምክረ ሐሳቦች በ500 ቡድን ውይይት ተደርጎባቸው በቃለ ጉባኤ ተይዞ ነበር። የአዲስ አበባ ከተማ ገቢዋን መሠረት ያደረገ በጀት እንዲኖራት፣ የራሷ የሆነ ጠቅላይ ፍርድ ቤት፣ የተጠናከረ የፖሊስ ኮሚሽን እንዲኖራትና በከተማዋ ውስጥ የሚሰየሙ የሰፈር ስሞች የሀገር አንድነትንና የሁሉንም ማህበረሰብ ውክልና እንዲኖራቸው መግባባት ላይ የተደረሰበት ምክረ ሐሳብ አጀንዳ አጣጣሚዎች ባለበት እንዲቀጥል ወስነዋል። በዚህ አጀንዳ ውስጥ የሚገኘው የድሬዳዋ ሕጋዊነት ጉዳይ በውስጧ የሚገኘውን ብዝሃነት ለማስጠበቅና ለማስቀጠል የፌዴራል አካል ብትሆን የበለጠ አዋጭ ይሆናል የሚለው ምክረ ሐሳብ ገዢ ሆኖ መግባባት ላይ እንደተደረሰበትና በአጣጣሚዎቹ በተመሳሳይ መቅረቡን ተመካካሪው ገልጸዋል። የሕዝብ ቆጠራ ውክልናና አካታች አስተዳደር ላይ የቀረቡ ሐሳቦች በ5 ቡድን ደረጃ በዝርዝር ተቀምጠው የነበረ ሲሆን በ120 የአጀንዳ አጣጣሚዎች ቡድን ግን ከዚሁ ቀደም የተደረገው የሕዝብ ቆጠራ ትክክል ስላልነበረ በቀጣይ ሁሉም ክልሎችና ሁሉንም ሃይማኖቶች መሠረት ያደረገ ቆጠራ ተደርጎ የሚገባው ውክልና እንዲሰጣቸው በሚል መያዙ እንደተገለጸላቸው ተመካካሪው አስረድተዋል። የማህበራዊና ኢኮኖሚያዊ እንዲሁም የአርሶ አደሮችና አርብቶ አደሮች ጉዳዮች ተመካካሪ የሆኑ አንድ ተመካካሪ በበኩላቸው የመሬት ባለቤትነት ጉዳይ በ500 ቡድን ደረጃ በተግባቡበት የመንግሥት የግልና የወል በሚል ባለበት እንዲቀጥል በአጀንዳ አጣጣሚዎቹ በተመሳሳይ መቅረቡን ተናግረዋል። አፈጻጸሙ እንዴት ይሁን የሚለውን የተመለከተ የራሱ የሆነ መዋቅራዊ ሕግ እንዲወጣለት በሚል መገለጹንም ተናግረዋል። የሀገር ግንባታ አጀንዳ ስር የሚገኘው የብሔራዊ ቋንቋ ጉዳይ በ500 በነበረው ውይይት ዝርዝር ሐሳቦች አጨቃጫቂ ቢሆኑም ያስፈልጋል ወይንም አያስፈልግም በሚሉ ምክረ ሐሳቦች ከመግባባት ተደርሶ እንደነበር በዚህ አጀንዳ ላይ ተሳታፊ የሆኑ አንድ ተመካካሪ ለሪፖርተር ገልጸዋል። የመንግሥት አደረጃጀትና ቅርጽ እንዲሁም የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት በአጀንዳው ውስጥ ተሳታፊ የሆኑ ሌላ ተመካካሪ በቀረቡ አብዛኞቹ ምክረ ሐሳቦች መግባባት ላይ መደረሱን፣ ሆኖም ያላግባቡና ወደ ቀጣይ የተሻገሩ ጉዳዮች መኖራቸውንም አስታውቀዋል። ለአብነትም የሀገሪቱ አስተዳደር ስርዓት ፓርላመንተሪ ሆኖ እንዲቀጥል፣ የሀገሪቱ መሪ ፕሬዝዳንት እንዲሆን እንዲሁም ተመራጭ ፕሬዝዳንትም የጠቅላይ ሚኒስትሩንና የፕሬዝዳንቱን ስልጣን ተግባር ጠቅልሎ እንዲወጣ፣ የሀገሪቱ መሪ የስልጣን ዘመን 6 ዓመት ሆኖ ለ2 ዙር እንዲደረግ፣ የክልል መሪዎችም ከፌዴራሉ ጋር ተመሳሳይ እንዲሆን በምክረ ሐሳብ ደረጃ መግባባት ላይ መደረሱን ገልጸዋል። ሆኖም ፕሬዝዳንቱ በሕዝብ ይመረጥ ወይንስ በፓርላማ በሚለው ጉዳይ 120 አባላት ያሉት የአጀንዳ አጣጣሚ ቡድን የተለየ ሐሳብ ሳያቀርብበት 2 አማራጮች እንዳሉ ይቀጥል ተብሎ መቅረቡን አስረድተዋል። የአገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ 120 አባላት ያሉት የአጀንዳ አጣጣሚ ቡድን ወደ አንድ የሚያመጡት ሐሳብ ግብዓት ታክሎበት ዛሬ ነሐሴ 13 ቀን 2018 ዓ.ም 4000ዎቹ ያጸድቁታል ተብሎ እንደሚጠበቅ መግለጻቸው ይታወቃል።
በሌላ ዜና አሜሪካ በኢራን ላይ የኒኩሌር ጦር መሳሪያ የምትጠቀም ከሆነ ተመሳሳይ ምላሽ ትሰጣለች ሲሉ የኢራን ፓርላማ አባል ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወሳኙን የሆርሙዝ የባህር ሰርጥ አዲሱ የአሜሪካ ግዛት ነው ሲሉ ማወጃቸውን ተነገረ። ፕሬዝዳንቱ በትናንትናው ዕለት እንደ ነጋሪት ጋዜጣ በሚጠቀሙበት ትሩዝ ሶሻል ማህበራዊ ትስስር ገጻቸው በመካከለኛው ምስራቅ ባለው ውጥረት ሳቢያ በታሰበው ልክ አገልግሎትን መስጠት ያልተቻለው የባህር መተላለፊያ ከእንግዲህ የአሜሪካ ግዛት ሆኗል ማለታቸው ተሰምቷል። ትራምፕ አሁን ላይ ከኢራን ጋር ምንም አይነት ድርድር እየተካሄደ አለመሆኑንና የተያዘ ቀጠሮም አለመኖሩን ባልተለመደ ሁኔታ ገልጸዋል። የትራንስፖርት እንቅስቃሴውም ባለበት መሆኑንና እስካሁን አገልግሎት አለመጀመሩንም ነው የተናገሩት። ይህንን ተከትሎ ኢራን የፕሬዝዳንቱን ንግግር ቅዠት በማለት ቴሄራን አሜሪካን ታርማለች ስትል አስጠንቅቃለች። በተጨማሪም ምክትል የውጭ ጉዳይ ሚኒስትሩ ካዚም ጋሪባባዲ ትራምፕ የባህር ሰርጡን ስም በትክክል አስተካክለው እንዲጽፉ ጠይቀዋል። ጋሪባባዲ ይህንን ያሉት ትራምፕ የባህር ሰርጡን የአረብ ባህረ ሰላጤ በሚል መግለጻቸውን ተከትሎ መሆኑን አርቲ አስነብቧል። አሜሪካ በኢራን ላይ የኒኩሌር ጦር መሳሪያ የምትጠቀም ከሆነ ቴሄራንም በአይነት ምላሽ ትሰጣለች ሲሉ የአገሪቱ የፓርላማ አባል ተናገሩ። የኢራን ፓርላማና የብሔራዊ ደህንነት እንዲሁም የውጭ ፖሊሲ ኮሚሽን አባል የሆኑት ፋዳ ሆይሴ ማሌኪ ይህንን አስተያየት የሰጡት ከኢራኑ የዜና አውታር ካባር ኦንላይን ጋር ባደረጉ ቃለ ምልልስ ወቅት ነው። አሜሪካ በኢራን ላይ የኒኩለር ጥቃት የመሰንዘሯ ዕድል ምን ያህል እንደሆነ የተጠየቁት ማሌኪ ትራምፕ በቂ ጥንቃቄ ያልተደረገበት እርምጃን ሊወስዱ አይችሉም ብዬ በድፍረት አልናገርም ብለዋል። ነገር ግን እንዲህ ያለውን ነገር ለማድረግ ይደፍራሉ ብዬ አላስብም። ምክንያቱም እንዲህ አይነት እርምጃ ዓለምን ወደ አደገኛ ጦርነት ሊከት ይችላል ብለዋል። እንዲህ አይነት እርምጃ ከተወሰደ የኢራን እስላማዊ ሪፐብሊክ ምላሽ ይሰጣል። ምላሹም በኢራን ላይ ጥቅም ላይ ከዋለ የጦር መሳሪያ አይነት ጋር ተመጣጣኝ ይሆናል ሲሉ ተናግረዋል። አሜሪካ በኢራን ላይ የኒኩሌር ጦር መሳሪያ ብትጠቀም ኢራንን የኒኩሌር ጦር መሳሪያ ትጠቀማለች ማለት ስለመሆኑ የተጠየቁት ማሌኪ አሜሪካ ማንኛውንም ነገር ብትጠቀም ኢራንም ምላሽ ትሰጣለች ብለዋል። ነገር ግን ማሌኪ ኢራንን የኒኩሌር ጦር መሳሪያ አላት ብለው አልተናገሩም። የተከበራችሁ የቻናላችን ቤተሰቦች ለዛሬ ምሽት ያዘጋጀናቸው መረጃዎቻችን የተከታተላችኋቸው ነበሩ። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ አጋርነታችሁን ታጠናክሩ ዘንድ የተለመደ የአክብሮት ግብዣችንን እናቀርባለን።